አሰብ ወደብ ጥያቄን ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል የመከላከያ ሚኒስቴር አስታውቋል። የዩክሬን ጦርነት ኬንያውያንን በህገወጥ መንገድ ሲመለምን የነበረ የተባለ ግለሰብ በቁጥጥር ስር እንደዋለ ኬንያ አስታውቃለች። የሩሲያ የአውሮፓ ህብረት ወይም የኔቶ አባላትን የማጥቃት ፍላጎት እንደሌላቸው ሰርጌይ ላቭሮቭ ተናግረዋል። ትራምፕ በፖርትላንድ ወታደሮች እንዲሰማሩና ሙሉ ኃይላቸውን እንዲጠቀሙ ካዘዙ በኋላ ኦሪገን ከወታደሮች ስምሪት እቅድ ጋር ተያይዞ የትራምፕን አስተዳደር ከሳለች። ሰላም ጤና ይስጥልን እንደምናላችሁ። የሰዋስው ኒውስ የዩቲዩብ ቻናላችን ነው። አዳዲስና ፈጣን ታማኝ መረጃዎች በፍጥነት ወደ እናንተ እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር መረጃዎች ወስዳችኋለሁ። Welcome to this news channel. የኢትዮጵያ መከላከያ ሚኒስቴር በይፋ የፌስቡክ ገጹ ላይ የአሰብና የቀይ ባህርን ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል ተደምጧል። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ ሀገሪቱን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። የኢትዮጵያ ብሔራዊ ጥቅም ልማት ለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብለዋል። የመከላከያ ሚኒስቴር በይፋ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም ለማረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። ጳጉሜ 4 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ መቀላመድ መሞከር አንዳነት ውጭ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትሩ አብይ አህመድ ህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር፣ ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው፣ የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉት። ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብን ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረ ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ ዜና አገልግሎት ማብራሪያ የሰጡት ሚኒስተሩ ቃል አቀባይ ብርጋዴር ጄኔራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብት እና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናት አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያ ስምምነት መፈራረምን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ አገራት ግንኙነት የበለጠ ሻክሯል። ከዚህም በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሷል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒ ኢትዮጵያን በጠባጫሪነት የወነጀለቻት ሲሆን ፕሬዝዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ እንጂ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግድ የለሽ የጀብድነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና ትቀጥልም ማለታቸው ይታወሳል። ኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ አገራት በፈጠነ ጊዜ ራሳቸው ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣትን ተከትሎ ነው። ከዚህም በኋላ ሀገሪቱ ለገቢና ለውጭ ንግዷ የትንሿን ጎረቤት ሀገር ጅቡቲን ወደብ በመጠቀም ላይ ትገኛለች።
የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው የአውሮፓ ህብረትን ወይም የኔቶ አባል ሀገራትን የማጥቃት ፍላጎት የላትም አሉ። ሆኖም ወደ ሞስኮ የሚያቃጣ ማንኛውም ጥቃት ወሳኝ የሆነ አጸፋ እንደሚሰጠው ሚኒስትሩ አስጠንቅቀዋል። ሚኒስትሩ ቅዳሜ ዕለት በተባበሩት መንግስታት አጠቃላይ ጉባኤ ላይ ባደረጉት ንግግር ምዕራባውያን ሀገራት በሩሲያ ላይ የሚሰነዝሩት ማስፈራሪያ እየጨመረና እየተለመደ መጥቷል ብለዋል። ላቭሮቭ በንግግራቸው እስራኤልን ጠቅሰው ሩሲያ ሐማስ መስከረም 26 2016 ዓ.ም የፈጸመውን ጥቃት ብታወግዝም ዌስት ባንክን ለመጠቅለል እንዲሁም በጋዛ ፍልስጤማውያን ላይ የምትፈጸመው የጭካኔ ግድያ ምንም ማስተባበያ የለውም ብለዋል። እስራኤል ግን በጋዛ የምታካሄደው ዘመቻ ሐማስን ለማሸነፍ መሆኑን ትናገራለች። የሐማስ ጤና ሚኒስትር እስራኤል በጋዛ ወታደራዊ ዘመቻ ከጀመረች ጊዜ አንስቶ ቢያንስ 65926 ሰዎች መገደላቸውን አስታውቋል። ላቭሮቭ እስራኤል በመካከለኛው ምስራቅ በሚገኙ ሌሎች ሀገሮች ላይ የመፈጸመችው ጥቃቶች ተችተዋል። እስራኤል በኳታርና በሌሎች የመካከለኛው ምስራቅ ሀገራት ላይ የፈጸመቻቸው የአየር ድብደባዎች ሐማስን የማጥቃት ዘመቻ አካል ነው ስትል ትገልጻለች። ላቭሮቭ ሩሲያና ቻይና አርብ ዕለት ኢራን ላይ ዳግም የጣለው ማዕቀብ እንዲዘገይ ያደረጉት ሙከራ ከከሸፈ ወዲህ ምዕራባውያን የዲፕሎማሲ ጥረት አስተጓጉለዋል ሲሉ ተዋል። የሩሲያ የውጭ ጉዳይ ሚኒስትር እርምጃው ህገ ወጥ ነው ብለዋል። ኢራን ላይ የተጣለው ማዕቀብ ከእሁድ ጀምሮ ተግባራዊ መሆኑ ይጀምራል። ላቭሮቭ በአውሮፓ ያለው ውጥረት በተመለከተ ሲናገሩ ሩሲያ ላይ የኃይል እርምጃ ለመውሰድ የሚደረገው ማስፈራራትና የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትና የአውሮፓ ህብረት ጥቃት ለመሰንዘር የሚያሰሙት እቅድ እና ዛቻ በጣም እየተለመደና እየጨመረ መጥቷል። ፕሬዚዳንት ፑቲንም በተደጋጋሚ እንደዚህ አይነት ጠባጫሪነት ውድቅ ሲያደርጉ ቆይተዋል ብለዋል። ሩሲያ እንደዚህ አይነት ፍላጎት አልነበራትም አይኖራትም። ነገር ግን በአገሬ ላይ የሚፈጸም ማንኛውም ጥቃት ወሳኝ የሆነ አጸፋ ምላሽ ይስቀዋል። ዴንማርክ የሩሲያ ድሮኖች የአየር ክልልን ጥሰው ገብተዋል ስትል ያቀረበችው ክስ ሞስኮ ውድቅ አድርጋለች። ዴንማርክ የተፈጠረው ክስተት የባለሙያዎች ተግባር ይመስላል ያለች ቢሆንም የሩሲያ ተሳትፎ ግን ስለመኖሩ ምንም የሚያሳየው ነገር የለም። ይህ በእንዲህ እንዳለ ኔቶ የሩሲያ ድሮኖችን የፖትላንድ አየር ክልል ውስጥ መግባታቸውን ተከትሎ ቅኝት እያደረገ ባለበት ወቅት ኢስቶኒያም ሩሲያ የአየር ክልሏን መጣሷን ተናግራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኔቶ አባል ሀገራት የአየር ክልላቸውን ጥሰው የገቡ የሩሲያ አውሮፕላኖችን መትተው መጣል አለባቸው ሲሉ ተናግረዋል። ኔቶ በበኩሉ የሚፈጸምበትን ወታደራዊ ጥሰት ለመመከት ሁሉንም አስፈላጊ የሆኑ ወታደራዊና ወታደራዊ ያልሆኑ መንገዶችን እንደሚጠቀም ገልጿል። በዚህ ሳምንት ትራምፕ ሩሲያ በዩክሬን የምታካሄደው ጦርነት ላይ ያላቸውን አቋም በመቀየር ኪየቭ በሩሲያ የተወሰዱባትን ግዛቶች በሙሉ ታስመልሳለች ብለዋል። ላቭሮቭ የአሜሪካና የሩሲያ ግንኙነት በተመለከተ ሲናገሩም አሁን ባለው የአሜሪካ አስተዳደር አቀራረቦች ውስጥ የዩክሬንን ቀውስ በተጨባጭ መፍታት አስተዋጽኦ ለማድረግ ብቻ ሳይሆን ርዕዮተ ዓለማዊ አቋም ላይ ሳይወስዱ ተግባራዊ ትብብርን የመፍጠር ፍላጎት እንመለከታለን። ምዕራባውያንንም ሲተቹ ዩናይትድ ኪንግደምና ፈረንሳይን ጨምሮ በበርካታ የአውሮፓ ሀገራት አሁንም ለፍልስጤም የሰጡት የሀገርነት እውቅና በመጥቀስ ይህንን ያህል ጊዜ የቆዩት እውቅና የሚሰጠው ማንምና ምንም አይኖርም ብለው ነው ብለዋል። ለዩክሬን ጦርነት ኬንያውያንን በህገ ወጥ መንገድ ሲመለምል ነበር የተባለ ግለሰብ በቁጥጥር ስር እንደዋለ ተነግሯል። የኬንያ ፖሊስ በሩሲያ ስራ ትቀጠራላችሁ በሚል ተታለው ወደ ዩክሬን ለውጊያ ሲላኩ ነበር ያላቸውን 20 ግለሰቦች ከህገ ወጥ አዘዋዋሪዎች ማስጣሉን ገልጿል። ከዋና ከተማ ናይሮቢ ወጣ ብሎ በሚገኝ የመኖሪያ ህንጻ ውስጥ በተደረገ ክትትልና ፍተሻ ግለሰቦቹን ለመመልመል የዋሉ ቁሳቁሶችና የጉዞ ሰነዶችና የስራ ቅጥር ደብዳቤዎች ተገኝተዋል። ግለሰቦችን በመመልመል በመስከረምና ጥቅምት ወር ወደ ሩሲያ ለመላክ ሲያስተባብር ነበር የተባለ አንድ ግለሰብ በቁጥጥር ስር ውሏል። ግለሰቡ ፍርድ ቤት የቀረበ ሲሆን ፖሊስ ምርመራውን እስኪያጠናቅ ድረስ ለ10 ቀን በማረሚያ ቤት እንዲቆይ ተወስኗል። ኬንያ በርካቶች በሩሲያ ስራ ትቀጠራላችሁ በሚል ማታለያ እየተወሰዱ ነው የሚል ከፍተኛ ስጋት አለ። በቅርቡ በዩክሬን የተያዘው ወጣት አትሌት የሩሲያ ጦር እንዲቀላቀል ለማድረግ ማጭበርበር ተፈጽሞበታል። ባለስልጣናት ረቡዕ ዕለት ያካሄዱት ዘመቻ የተለያዩ የደህንነትና የጸጥታ ተቋማት በርከት ያለ ቁጥር ያላቸው ኬንያውያን ስራ ፈላጊዎች ከሀገር እንዲወጡ የሚያደርግ የወንጀለኞችን መረብ ኢላማ በማድረግ በትብብር ያካሄዱት ዘመቻ አካል መሆኑን አስታውቀዋል። በዚህ ማታይ ሪቨር በሚባል አካባቢ በሚገኝ መኖሪያ ህንጻ ውስጥ 22 ኬንያውያን ወደ ሩሲያ ለመሄድ እየተጠባበቁ ሳለ መያዛቸው ተገልጿል። ፖሊስ ሚስጥራዊ የሰዎች ዝውውር ድርጅት ኬንያውያንን ወደ ሞስኮ ስራ አስቀጥራቸዋለሁ በማለት ሩሲያ ጦር በዩክሬን ለማይካሄደው ጦርነት እየላከ ነው ብሏል። መርማሪዎች ስራ ትቀጠራላችሁ በሚል የተጭበረበሩት ኬንያውያን ስሙ ላልተገለጸ የውጭ ቀጣሪ ኤጀንሲ የስራ ውል መፈረማቸውን ተናግረዋል። በውላቸው መሰረት ለቪዛ፣ ለጉዞ፣ ለመኖሪያና ሌሎች የሎጂስቲክ ወጪዎች $18000 ለመክፈል ተስማምተዋል። የተወሰኑት ግለሰቦች አስቀድመው $1500 መክፈላቸውን ተናግረዋል። ፖሊስ እነዚህ ስራ ፈላጊዎች አንድ ጊዜ ተለማምደው ከሀገር ከወጡ በኋላ ተጎድተው የስነ ልቦና ጉዳት አጋጥሟቸው ወይንም ህይወታቸው አልፎ ሊመለሱ ይችላሉ ብሏል። ሁለት ኬንያውያን በቅርቡ ከሩሲያ የተመለሱ ሲሆን አንዱ በከተማዋ በሚገኝ ሆስፒታል ውስጥ ሕክምና እየተከታተለ ነው ተብሏል።
በቅርቡ አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት በህገወጥ መንገድ ወደ ሩሲያ ተወስደው በዩክሬን የጦር እስረኛ የሆኑ ኬንያውያንን ጉዳይ በመንግስት እየተከታተለ ነው ብለው ነበር። የዩክሬን ቃል አቀባይ ስለ ምርኮኞቹ አያያዝ የሶማሊያ፣ ሴራሊዮን፣ ቶጎ፣ ኩባ፣ ስሪላንካና የሌሎች ሀገራት ዜጎች በዩክሬን ፔትሮ ያቴስኮ በሚባል የጦር እስረኞች ካምፕ እንደሚገኙ ተናግረው ነበር። ይሁን እንጂ ስለ ሌሎች የጦር እስረኞች ሲናገሩ በርካታ የአፍሪካ ሀገራት እነዚህ ዜጎቻቸውን ለመመለስ የሚያሳዩት ፍላጎት ደካማ ነው፣ እንዲሁም ለመመለስ አይፈልጉም ብለው ነበር። ኦሪገን ከወታደሮች ስምሪት እቅድ ጋር ተያይዞ የትራምፕ አስተዳደርን ከሳለች። የኦሪገን ግዛት ዶናልድ ትራምፕ የብሔራዊ ዘብን አባላትን በፖርትላንድ እንዲሰማሩ መወሰናቸውን ተከትሎ ህገ ወጥ ነው በማለት ክስ መሰረተች። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ትዕዛዝ ተከትሎ የብሔራዊ ዘብ አባላት ለሚቀጥሉት 2 ወራት በኦሪገን ግዛት በምትገኘው ፖርትላንድ ከተማ ይሰማራሉ። እሁድ ዕለት የአሜሪካ የመከላከያ ሚኒስትር ፒት ሄግሴት የላኩት ደብዳቤ ተቃውሞዎች በሚካሄዱበት አሊያም ይካሄድበታል ተብሎ በሚታሰበው ፖርትላንድ ከተማ የፌዴራል ንብረቶችን ለመጠበቅ ሲባል ቢያንስ 200 የብሔራዊ ዘብ አባላትን እንደሚያሰማሩ ገልጿል። ትራምፕ ቅዳሜ ዕለት የኢሚግሬሽን አባላትን ኢላማ የሚያደርጉ ተቃዋሚዎችን ለማስቆም በከተማው የሚሰማሩ ወታደሮች አስፈላጊ ሆኖ ከተገኘ ሙሉ ኃይላቸውን እንዲጠቀሙ ፈቅደዋል። ኦሪገን በበኩሏ የብሔራዊ ዘብ አባላትን በፖርትላንድ ማሰማራት ህገወጥ ነው ስትል የትራምፕን አስተዳደር ላይ ክስ በመመስረት ምላሽ ሰጥታለች። እሁድ ዕለት በኦሪገን ጠቅላይ አቃቢ ህግ ዳን ፊያፊልድ ቀረበው የክስ መዝገብ የፕሬዝዳንቱ እርምጃ ግጭት ቀስቃሽና ህጋዊ መሰረት የሌለው ያለው ሲሆን የህዝብ ቁጣን በመቀስቀስ የማህበረሰቡን ደህንነት አደጋ ላይ የሚጥል እንደሆነ ገልጿል። የትራምፕ አስተዳደር ህገወጥ ስደትን ለመከላከል ጥብቅ እርምጃ እንዲወሰዱ ባለበት ወቅት በአሜሪካ ከተሞች ተጨማሪ የወታደሮች ስምሪት መስፋፋትን እየታየ ነው። ትራምፕ ውሳኔው በከተማዋ በከበባ ውስጥ የሚገኙትን የኢሚግሬሽንና የጉምሩክ መሰረተ ልማቶችን በአንቲፋና በሌሎች የሀገር ውስጥ የሽብር ድርጅቶች የሚፈጸምባቸው ጥቃት ለመከላከል እንደሚረዳም በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ሆኖም ዲሞክራቲክ ህግ አውጪዎች እርምጃውን የተቃወሙ ሲሆን ትራምፕ በፖርትላንድ የፌዴራል ጣልቃ ገብነት አስፈላጊ ያለውን ሀሳብ አልተቀበሉም። የኦሪገን ገዢ ቲና ኦክኔክም ቅዳሜ ዕለት በፖርትላንድ ምንም አይነት ብሔራዊ ስጋት የለም፣ ማህበረሰባችን ደህንነቱ የተጠበቀና የተረጋጋ ነው ብለዋል። በፖርትላንድ የሚገኘው የኢሚግሬሽንና የጉምሩክ ባለስልጣን ተቋማት ከሰኔ ወር ጀምሮ ተቃዋሚዎች ኢላማ የሆኑ ሲሆን ተቃውሞውን ወደ ግጭት አምርቶ ጉዳት ያስከተለ ሁኔታዎች ፈጥሯል። ከአውሮፓውያን መስከረም 8 ጀምሮ የአሜሪካ ጠቅላይ አቃቤ ሕግ ቢሮ በ26 ግለሰቦች ላይ በፖሊስ መኮንኖች ላይ ጥቃት በመፈጸም በፖሊስ ቁጥጥር ስር ላለመዋል በመታገልና እሳት በማስነሳት የፌዴራል ክስ መስርቷል። የሀገር ውስጥ የደህንነት መስሪያ ቤት አርብ ዕለት እንደገለጸውም ተቃዋሚዎች በፖርትላንድ በሚገኘውና የኢሚግሬሽንና ጉምሩክ ተቋም ላይ በተደጋጋሚ ጥቃት ከበባ ተፈጽሟል። በዚህም በርካታ ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ሕግን በመጣስ ክስ እንደተመሰረተባቸው መስሪያ ቤቱ በማህበራዊ ሚዲያ ላይ ባጋራው ጽሑፍ ገልጿል። በቅርቡ የሀገር ውስጥ የሽብር ድርጅቶች የተፈረጀው ሮስ ሲቲ አንቲፋ በህገወጥ መንገድ የስደተኛ ማዕከል መኮንኖች ላይ ድብደባ ፈጽሟል ብሏል። የመኖሪያ ቤታቸው አድራሻ በበይነ መረብና በበራሪ ወረቀቶች ላይ አትመዋል። ከአንቲፋ ጋር ግንኙነት ያላቸው ግለሰቦች በሀገር ውስጥ ደህንነት ሰራተኞች ላይ የግድያ ማስፈራሪያ ልከዋል ሲል የሀገር ውስጥ የደህንነት መስሪያ ቤቱ ገልጿል። በዚህ ሳምንት መጀመሪያ ላይም የአንቲፋ የተባለው ቡድን የሀገር ውስጥ የሽብር ድርጅት ሆኖ እንዲፈረጅ ትራምፕ ትዕዛዝ ፈጽሟል። አንታይ ፋሺስት ወይም ደግሞ ጸረ ፋሺስት አንቲፋ በዋናነት በግራ አክራሪ አቀንቃኞች የተደራጀ እንቅስቃሴ ነው። ባለሙያዎች እንደሚሉት ግን በአሜሪካ ማንኛውም ቡድን በሀገር ውስጥ የሽብር ድርጅት ሆኖ እንዲቋቋም የሚያስችል ምንም አይነት ህጋዊ መንገድ የለም። በመሆኑም እንደዚህ አይነት ፍረጃዎች የመናገር ነጻነትና መሰብሰብ መብትን በሚጠብቀው ህግ መሰረት ህገ መንግስታዊ ተግዳሮቶች እንደሚገጥማቸው ባለሙያዎች ገልጸዋል።